እሺ ሰላም እንዴት ናችሁ? ሰላም ነው። አብርሽ ነኝ። ያው ጆርኒ ቻሌንጅ ጀምረን ነበር የፎሬክስ ትሬዲንግ ጆርኒ ጀምረን ነበር እየተማማርን ነበረ። ያው አንድ ወር ከምናምን ሆኖኛል ጠፍቼ ነበር በጣም በአንዳንድ ምክንያቶች ሪከርድ ማድረግ አልቻልኩም ነበር። ያው ፕራክቲስ እያደረኩ ነው። እናንተም እያደረጋችሁ ነው ብዬ ተስፋ አደርጋለሁ። ግን ሪከርድ እያደረኩ አልነበረም። በጣም ይቅርታ። ያው ከእንግዲህ እንቀጥላለን ጆርኒውን ፕራክቲስ እያደረግን ዲሞ ላይ ያው የዛኔ $100 ነው $110 አካባቢ ላይ ነበር ያቆምነው። እና አሁን እኔ አለማቋረጤን ያው ትሬድ እያደረጉ ነበር $257 ደርሻለሁ። ፕራክቲስ እያደረጉ በዲሞ ማለት ነው። እና ከዚህ እንቀጥላለን $257 የደረስነው ከስንት ከ$50 ተነስተን ነው። $50 ነበርን መጀመሪያ ከ$50 ተነስተን $257 ማለት ስንት $207 አካባቢ አትርፈናል ማለት ነው። እና ፕራክቲስ እያደረግን ቀስ በቀስ 500 እንደርሳለን። ቀስ በቀስ እናሳድገዋለን። ኮንሲስተንትሊ ፕሮፊቴብል መሆናችንን ስናረጋግጥ ደግሞ ያው ወደ ሪል ገብተን ትሬድ እናደርጋለን ማለት ነው። ስለዚህ ዛሬ ጂቢፒ ዩኤስዲ ላይ ነኝ። እዚህ ላይ እናያና ሴታፕ የሚመቻችልን ከሆነ ትሬድ እንገባለን። ምንም አይነት አሪፍ ሴታፕ የማናገኝ ከሆነ ደግሞ ትሬድ አናደርግም ማለት ነው። ስለዚህ እዚህ አካባቢ እንደምታዩት የሆነች ሰፖርት ላይን አለ። ይሄ 30 ሚኒት ላይ ነው ታይም ፍሬሙ። ስለዚህ እንደምታዩት ሳፖርት አካባቢ እየደረሰ ነው ፕራይሱ። ሰፖርት ላይ ሲደርስ ወይም ሬዚስታንስ ላይ ሲደርስ ደግሞ ወዲያው ኢንተር ማድረግ የለብንም። ምክንያቱም ሰፖርት ወይም ሬዚስታንስ ሌቭሎች ብዙ ጊዜ ሪቨርስ ሊካሄድባቸው የሚችል ወይም ደግሞ ትክክለኛውን ዳይሬክሽን ልናውቅበት የምንችልበት ቦታ ነው እንጂ የምንገባበት ቦታ አይደሉም። ስለዚህ አሁን እዚህ ላይ ሴል ብለው ሰፖርት ላይ ሴል በፍጹም ሊባል አይችልም። ምክንያቱም እዚህ ቦታ ላይ ፕራይሱ ከዚህ በፊት ደርሶ ስለተመለሰ አሁንም ሊመለስ ይችላል ብለን ማሰብ ይኖርብናል። ባይ ብንለው ደግሞ ይቺን ቦታ ሰብሯት ሊሄድም ይችላል። ምክንያቱም ትክክለኛ ቢያዙን እንደምታዩት ዳውን ትሬንድ ስለሆነ ወይም ደግሞ ቤሪሽ ስለሆነ እዚህ ላይ ሴልም ባይም ለማለት እንቸገራለን። ስለዚህ ትክክለኛውን ዳይሬክሽን እናያለን። ካየን በኋላ ውሳኔ ላይ እንደርሳለን፣ እንወስናለን ማለት ነው። ስለዚህ ይሄኛው ያው ይችን ላይን ሰብሮ ከሄደ ወይም ደግሞ እዚች ላይ ከደረሰ በኋላ ምንወስን ይሆናል። እስቲ ዩሮ ዩኤስዲ ነው በብዛት ትሬድ እያደረኩ የነበረ። ስለዚህ ዩሮ ዩኤስዲ እንየውና ዩሮ ዩኤስዲ 5 ሚኒት ላይ እንደምታዩት ነው። ፕራይሱ እዚች 1.1644 አካባቢ ደርሷል። እዚች ላይ ደርሶ አሁን ወዴት እንደሚሄድ ትክክለኛ ዳይሬክሽኑን ካየን በኋላ ይችን ላይ ሰብሮ ከሄደ በኋላ እና ማንኛውም አይነት ኮንፊርሜሽን ካገኘን በኋላ ኢንተር እንለዋለን ማለት ነው። ዳይሬክሽኑን እንየው። እንደምታዩት 30 ሚኒት ላይ እንደምታዩት እዚች ፖይንት ላይ ደርሷል። ሳይድ ዌይ ነው ይሄ፣ ትክክለኛ ዳይሬክሽን የለውም። ወደ ላይ ቡሊሽ ነበረ የቆየ ትናንት ከትናንት ወዲያ ማለት ነው። ከዛ ዛሬ ላይ ግን ብዙም ሪያክት አላደረገም ወይም ደግሞ ብዙም ትሬንዱ የሚለይ አይደለም። ከዚህ ጀምሮ እንደምታዩት
እንትን እያለ ነው። ሳይድ ዌይ ላይ ነው የነበረ ከዚህ ከ28 ጀምሮ እንደምታዩት ከዚህ ጀምሮ ትንሽ ከፍ አለና እዚህ ላይ ግን እነዚህ ካንድሎች 30 ሚኒት የሚወክሉ ካንድሎች ምንም አይነት ትሬንድ አላሳዩም። ሳይድ ዌይ ላይ ናቸው። ስለዚህ ወይ እዚች ቦታ ላይ ወይ የሆነ ቦታ ደርሶ ሊመለስ ይችላል። ትክክለኛ ዳይሬክሽኑን ትንሽ እንጠብቅና ካረጋገጥን በኋላ አይተን የምንወስን ይሆናል። እዚህ ላይ እንደምታዩት ፌር ቫሉ ጋፕ አለች። እዚህ ላይ እቺም ፌር ቫሉ ጋፕ ሊሞላ ፕራይሱ መመለሱ አይቀርም፣ ይመለሳል ብዬ አስባለሁ። ስለዚህ ይሄን ካየን በኋላ እንወስናለን። እስከዛ አብራችሁኝ ቆዩ። ያው ተስፋ እንዳትቆርጡ። ፎሬክስ ላይ ትዕግስት ያስፈልጋል። ዝም ብሎ እንዳገኘን መግባት መውጣት አይደለም። ምክንያቱም እንደዛ ካደረግ ገማች ነን ወይም ቁማርተኞች ነን እንጂ ትሬደሮች አይደለም። ስለዚህ በስትራቴጂ ነው መንቀሳቀስ ያለብን ብዬ ስለማምን ነው። ብዙ ታላላቅ ትሬደሮችም እነ አይሲቲ ኮንሴፕት ነው እየተጠቀምን ያለን። ስለዚህ እነሱም የሚያሳዩን ትዕግስት የመጀመሪያው ነገር እንደሆነ ነው ፎሬክስ ላይ። ስለዚህ ትክክለኛውን ሴታፕ እስከምናገኝ እንታገስ። ፕራይስ ይችን ፌር ቫልዩ ጋር ከሞላትና ወደ ታች እንደሚሄድ እርግጠኞች ከሆን ባይ ሴል እንለዋለን ማለት ነው። እንደምታዩት ፌር ቫልዩ ተመልከቱ። ይሄን ላይ አሁን ያሰመርኩባት ላይን ላይ
በጣም ብዙ ጊዜ ፕራይስ ባውንስ አድርጎበታል። እዚህ እየደረሰ የተመለሰበትን ተመልከቱ። ከዚህ ጀምሮ እየደረሰ ይመለሳል። እዛ ላይ ብዙ ስትራግል አድርጓል ማለት ነው። እዛች ፕራይስ ላይ ብዙውን ጊዜ ኮንስቲትዩሽኖች ወይም ትላልቅ ገንዘቦች እየደረሱ ተመልሰዋል። ስለዚህ እዚች ቦታ ላይ አሁን ፕራይስ ደርሶ የመመለስ ፕሮባቢሊቲ አለው ማለት ነው። ከዚች ጋር አሁን ፕራይስ በቃ ሊመለስ ይችላል። አብዛኛውን ፐርሰንት የመመለስ ፕሮባቢሊቲ አለው። ስለዚህ ኮንፊርሜሽን አይተን ነው ኢንተር ማለት ያለብን ስንባል በምክንያት ነው። ትክክለኛውን ብዙ ትሬድ ከማድረግ አንድ እርግጠኛ የሆነበትን ትሬድ 100% ሪስክ ወስደን ሪስክና ሪዋርዳችንን አሳምረን ትሬድ ማድረግ በጣም የተሻለ ነው። የሆነ ፐርሰንት 50% እየተጠራጠር ትሬድ ከምናደርግ 80% እርግጠኛ ሆነ ትሬድ ብናደርግ ያንን ትሬድ ዊን የማድረግ ወይም ፕሮፊቴብል የመሆን ፕሮባቢሊቲ አለን ማለት ነው። ስለዚህ እዚህ ጋርም እዚች ፕራይስ ጋር ደርሶ የሚፈጠረውን አይተን ትክክለኛውን ዳይሬክሽን አይተን ከዛ ኦርደር ማስያዙ የተሻለ ይሆናል ብዬ አስባለሁ። እንደምታዩት ፌር ቫልዩ ጋፕ 30 ሚኒት ጋርም ፌር ቫልዩ ጋፕ ሰርቷል። ያው ፊል ሊያደርገው ይችላል ገና ካንድሉ ክሎዝ ስላልሆነ፣ ግን እዚህ 50 ሚኒት እና 5 ሚኒት 3 ሚኒት ላይ ፌር ቫልዩ ጋፖች አልተከበሩም እንደምታዩት። እና ያው በ3 ሚኒቱ ሄደን ቢሆን ኖሮ 3 ሚኒት ላይ ፌር ቫልዩ ጋፕ እንደምታዩት ነበረው፣ ግን ትክክለኛ ኮንፊርሜሽን ሳናገኝ አሁን ይሄን ቅድም መጀመሪያ እንደጀመርን ሴል ብለነው ቢሆን ኖሮ ሃይ ፕሮባቢሊቲ ነበረን ፕሮፊቴብል የመሆን፣ ግን በገስ ነው እርግጠኛ ሆነን አይደለም። ግን ይሄን ፌር ቫልዩ ጋር ፊል አድርጎልን እየሄደ ቢሆን ኖሮ 100% በስትራቴጂያችን ነው። ሉዝ ብናረግም አንዳንድ የሚከሰት ነገር ነው። ትሬዲንግ ላይ ሉዝ የለም ማለት አይደለም፣ ስትራቴጂ ቢኖርም ማለት ነው። ስለዚህ ስትራቴጂያችን ሲከበርልን ብቻ ነው ኮንሲስተንትሊ ፕሮፊቴብል መሆን እንጂ ዛሬ አሁን ዝም ብለን ገዝ ሴል ብለን ነው ትርፋማ መሆን እንችል ነበር። ወዲያው እንደገባው አሁን ሴል ብለው ኖሮ ትርፋማ መሆን እንችል ነበር። ነገር ግን ነገም እንደዛ ሴል ብዬ ፕሮፊቴብል አልሆንም። በስትራቴጂ ከሆነ ግን አሁን ቅድም ልክ ስመጣ እዚሽ ጋር ደርሼበት ቢሆን ኖሮ አልደረስኩም እንጂ እዚሽ ጋር ደርሼባት ቢሆን ኖሮ እቺ ፌር ቫልዩ ጋፕ ከዛ እቺን ፌር ቫልዩ ጋፕ ፊል ሲያረጋት ብናገኘው ኖሮ እንደርስበት ኖሮ፣ ስለዚህ አስቡት ይሄን ሁሉ በደንብ ነበር በቃ እዚህ ድረስ ነበር ታርጌታችን የምናደርገው። ምክንያቱም እዚህ ላይ ሰፖርት ሌቭል ስለሆነ እዚህ ድረስ ታርጌታችን አድርገን ፕሮፊቴብል ነው ነበር ይሄንን። ነገር ግን ስላልደረስኩበት እቺኛዋን ፌር ቫልዩ ጋፕ ተጠቀምኩ። እቺኛዋን ፌር ቫልዩ ጋፕ ስጠቀም ፊል ሳያደርጋት እዚህ ድረስ ደርሷል። በእርግጠኝነት መጥቶ ሊመለስ ይችላል። ግን አሁን ክሎዝ አድርጌው ልወጣ ስለሆነና የሆነ መቸኩልበት ነገር ስለሆነ ትምህርት ስላለብኝ ክላስ ገቢ ስለሆንኩ በዛ ምክንያት ክሎዝ አድርጌው ልወጣ ነው።
ላስረዳቸው ብዬ ነው። እዚሽ ጋር ደርሼባት ቢሆን ኖሮ አስቡት፣ ይችን ፌር ቫልዩ ጋፕ ይቺ ፊል አደረገቻት። ይቺ ፊል ስታደረጋት ሴል እናደርገዋለን። ምክንያቱም እነዚህ 3 ካንድሎች ፎርም እንደተደረጉ ፊል አድርጎት እየተመለሰ መሆኑን እርግጠኛ ነን እና ሴል እንለዋለን። እዚህ ድረስ ፕሮፊቴብል እንሆን ነበር። ነገር ግን እዛች ፌር ቫልዩ ጋፕ ጋር ስላልደረስኩባት ወደ ማርኬቱ ስገባ እዚህኛው ፌር ቫልዩ ጋፕ ስለሆነ የደረስኩበት ይሄንን ፊል አድርጎት ይወርዳል ብዬ እየጠበቅኩ ነበር እስካሁን። ነገር ግን ይሄን ፊል ሳያደርገው ወርዷል። ያው አሁን እዚህ አካባቢ ይችን ሰፖርት ላይን ሰብሮ ብሬክ አድርጎ መጥቶ እዚህ አካባቢ ላይ አሁን የሆነ ሳይድ ወይ ትንሽ ሄዶ ወደ ላይ ሊመለስ ይችላል። ምክንያቱም ይቺ ሰፖርት ሌቭል ብዙ ጊዜ እዚህ ላይ ባውንስ እያደረገ ማርኬቱ ፕራይሱ ተመልሷል። ስለዚህ እዚህ ላይ ደርሶ አሁንም ሊመለስ ስለሚችል እስቲ በነገው ትሬዲንጋችን በነገ ማርኬቱ ላይ ስገባ ቸክ የማደርገው ይሆናል። ለዛሬ ግን በዚህ ይበቃናል። ያው ትሬድ ባናደርግም ከእያንዳንዱ ቻርት ከእያንዳንዱ ማርኬት የሆነ የምንማረው ነገር አለ። አሁን እዚህ ላይ ፌር ቫልዩ ጋፕ ሁሌ አይከበርም ማለት ነው። ሁልጊዜም ቢሆን ፌር ቫልዩ ጋፕ ፊል አይደረግም። አንዳንዴ ፊል ሳይደረግ የሚያልፉ ፌር ቫልዩ ጋፖች አሉ። እያንዳንዱ ስትራቴጂ እያንዳንዱ ህግ ሁሌ በስትራቴጂው መሰረት ወይም በህጉ መሰረት ይከናወናል ማለት አይደለም። እዚህ ላይ አሁን ሊኩዊዲቲ አለ። እዚህ ላይ ሊኩዊዲቲ ግራብ ሊያደርግ ፕራይሱ መታ እዚህ ላይ ደርሶ ግን ይመለሳል ማለት አይቻልም። ምክንያቱም ሴለሮች በጣም ሴል እያደረጉ ከሆነ ወይም ትላልቅ ባንኮች ሴል እያደረጉ ከሆነ አሁንም ፕራይሱ በጣም ወደ ታች የመውረድ ፕሮባቢሊቲ አለው። ስለዚህ እዚህ ቦታ ላይ ገና ለገና ደረሰ። ይሄ ቦታ ገና ለገና ሰፖርት ላይ ነው። ሰፖርት ላይ ሲደርስ ፕራይስ ሊመለስ ይችላል እንጂ ይመለሳል ማለት አይደለም። ስለዚህ ይሄ ፌር ቫልዩ ጋፕም ሊከበር ይችላል፣ ፊል ሊደረግ ይችላል ብለን ጠበቅ። ያው ፊል አልተደረገም፣ ግን ተመልሶ እዚህ ደርሶ ሊመለስ ይችላል ወይም ደግሞ ሊወጣም ይችላል። በዚሁ ሊቀጥልም ይችላል። እሺ ከማርኬቱ ለሆነ ጉዳይ ወጥቼ ነበረ እና አሁን ተመልሼ ስገባ ያችን ፖይንት አልፎ ሪቨርስ አድርጎ ሲመለስ አገኘሁት እና ፌር ቫልዩ ጋፑን ሊሞላ ነው የሚመለስ ብዬ አሰብኩና ትሬድ ገብቻለሁ። እንደምታዩት ፕሮፊት ላይ ነን እና ያችን ፌር ቫልዩ ጋፕ ሞልቶ ሊመለስ ይችላል፣ በዛው ሊሄድ ይችላል። ግን ስቶፕ ሎሴን ፌር ቫልዩ ጋፕ ውስጥ ነው ያደረኩት፣ ከዛ በላይ አላደረኩትም። ምክንያቱም ፌር ቫልዩ ጋፑን ሙሉ ለሙሉ ሞልቷት ላይመለስም ይችላል። ዝም ብሎ ገብቶ ብቻ ፊል አድርጓት ትንሽዬ ብቻ ነካ አድርጎ የሚመለስበት ጊዜም ስላለ ታርጌቴን በጣም ትንሽ ነው ያደረኩት። ምክንያቱም ፌር ቫልዩ ጋፑን ብቻ እንደሚሞላት ተማምኜ ማለት ነው። አብዛኛውን ፐርሰንት ይሞላታል ብዬ አስቤ ነው እንጂ ያው 100% ፊል ላይ ያደርገውም ይችላል፣ ታርጌታችን ላይ ላይደርስም ይችላል፣ ሊመለስም ይችላል እና እንደምታዩት ፕሮፊት ላይ ነን፣ ፕሮፊት እያገኘን ነው። እስቲ አብረን የምናይ ይሆናል። እሺ እንዳያችሁት ነው አልነበርኩም እኔ። ነገር ግን ከማርኬቱ ወጥቼ ነበረ። ከወጣው በኋላ ግን ሪቨርስ እያደረገ መሆኑን ሳይ እዚች ቅድም ስንላት የነበረችት ቦታ ላይ ደርሶ ሲመለስ ሳየው እዚች ላይ ማለት ነው እችን ሰብሮ ሲሄድ ያው ሊኩዊዲቲ ፍለጋ ነው ብዙ ጊዜ እንደዚህ የሚያደርግ ማርኬቱ። ከዛ እዚህ ፌር ቫልዩ ጋፕ ላይ ደግሞ እንደሚመጣ እንደ ቅድም አስምረን አይተነዋል። እዚህ ፌር ቫልዩ ጋፕ ድረስ ደግሞ ትሬድ ላድርግ ብዬ ገብቻለሁ። ያው ስገባ ሪከርድ እያደረኩ አልነበረም፣ ግን ግማሽ ከሆነ በኋላ አሳይቻችኋለሁ። ማርኬቱ ወደ ላይ ወጥቷል። እንደምታዩት ፕሮፊቴብል ሆነናል። $10.6 አትርፈናል። ስለዚህ ያው የዛሬው ቪዲዮአችን ይሄን ይመስል ነበረ።
ፕሮፊቴብል ሆነናል። ስትራቴጂያችን ያው ከእለት ወደ እለት እየተሻሻለ ነው። ቴንኪዩ ሶ ማች ለማለት እፈልጋለሁ። መልካም ጊዜ